አብዛኞቻችን የሌሎች ሰዎችን የህይወት መንገድ እንዲሁም የሌሎች ሰዎችን ስኬት በመመልከት የራሳችንን ህይወት እንዲሁም የራሳችንን ስኬት እንፈትሻለን። በአካባቢያችን ያሉ ሰዎች አንድ ደረጃ ከፍ ባሉ ቁጥር እኔስ ምን ላይ ነኝ ብለን ራሳችንን እንጠይቃለን። የራሳችንም ስኬት አንሶ ይታየናል። በዚህም ሳናስበው ራሳችንን የጦፈ ፉክክር ውስጥ እናገኘዋለን። ይህም ለከባድ ጭንቀት ከመዳረጉም በላይ በራሳችን ህይወት ደስተኛ እንዳንሆንና ሁልጊዜም ከሌሎች ሰዎች ጋር በመፎካከር የራሳችንን ህይወት እንዳናጣጥም ያደርገናል። ሰላም የቪዲዮአችን ተከታታዮች፣ በዛሬው ቪዲዮአችን ይህንን መሰል ራስን ከሌሎች ሰዎች ጋር የማወዳደር ችግር ካለብን እንዴት ከዚህ ችግር በቀላሉ መላቀቅ እንደምንችል እናያለን። ማንኛውም ሰው ራሱን ከሌሎች ሰዎች ጋር እያወዳደረ የራሱን ስኬትና ህይወት ማጣጣም ካቃተው እነዚህን 3 ነገሮች በማስተዋል ራሱን በቀላሉ ከዚህ ስሜት ውስጥ ማውጣት ይችላል። አንደኛ፣ የሁሉም ሰው የህይወት መስመር የተለያየ መሆኑን ማወቅ። የአብዛኞቻችን ስህተት የሚጀምረው ሁላችንም በተመሳሳይ መንገድ መጓዝን ከመፈለግ ነው። በአካባቢያችን ካሉ ሰዎች መሃል የአንዱ የህይወት መስመር ለየት ያለና የተሻለ መስሎ ከታየን እንዴት ብለን ራሳችንን እንጠይቃለን። እሱ ከኔ በምን ይለያል? እኔ ለምን እንደሱ አልሆንኩም? በሚል ራሳችንን እናስጨንቃለን። እዚህ ጋር ግን አንድ ነገር ማስተዋል ዘንግተናል። የሁሉም ሰው የህይወት መስመር የተለያየ መሆኑን። ሁላችንም ተመሳሳይ ህይወት ልንኖር አንችልም። ለምሳሌ አንዲት ሴት በ24 ዓመቷ ልታገባ ትችላለች። ሌላኛዋ ደግሞ በ24 ዓመቷ የትልቅ ቢዝነስ ባለቤት ልትሆን ትችላለች። ሌላኛዋ ደግሞ በ30 ዓመቷ ትምህርቷን ልትጨርስ ትችላለች። እዚህ ጋር ግን አንድ ማስተዋል ያለብን ነገር ቢኖር ማንም አርፋጅ እንደሌለ ነው። ሁሉም ሰው የራሱን የህይወት መስመር ነው የሚከተለው። ሁሉም ሰው የራሱ የሆነ ችሎታ አለው፣ የራሱ የሆነ አቅምም አለው። በዛውም ልክ የራሱ የሆነ ችግር፣ የራሱ የሆነ እንቅፋት ያጋጥመዋል። ማንም ሰው የሚከተለው የራሱን የሆነ መንገድ ነው። ስለዚህ እኔ ባለፍኩባቸው እንቅፋቶች ካላለፈ ሰው ጋር ራሴን ብሎም ስኬቴን ማወዳደር ሞኝነት ነው። ስለሆነም የራሳችንን ህይወት ከሌሎች ሰዎች ጋር ለማወዳደር ስናስብ የመጀመሪያው ማስተዋል ያለብን ነገር የሁሉም ሰው የህይወት መስመር የተለያየ መሆኑን ነው። ሁለተኛው ማስተዋል ያለብን ነገር ደግሞ የኛ የሆነ ችሎታና አቅም ላይ ትኩረት ማድረግ ነው። ሰው ስላደረገ ብቻ ማድረግ ሳይሆን እኔ ይህንን ማድረግ እችላለሁ ወይ፣ ከማንነቴ ጋር ይሄዳል ወይ ብሎ መጠየቅ አስፈላጊ ነው። ሰዎች ላይ ያየነውን ነገር ሁሉ ወደ ራሳችን ማምጣት ሞኝነት ነው። ሶስተኛውና የመጨረሻው ራሳችንን ዝቅ ከሚያደርጉ ሰዎች መሃል መራቅ ነው። አንዳንድ ሰዎች ደካማ ጎናችን ላይ ብቻ በማተኮር የራሳችንን ጥንካሬ እንዳናይ ያደርጉናል። በዚህም የተነሳ ስለ ራሳችን ያለን አመለካከት አነስተኛ እንዲሆንና የራሳችንን ህይወት አደብዝዘን የሌሎችን ሰዎች ህይወት እንድንመለከት ያደርጉናል። በዚህም የተነሳ ሳናስበው ራሳችንን ከሌሎች ሰዎች ጋር እናወዳድራለን። ይህ ከመሆኑ በፊት ግን ራሳችንን ዝቅ አድርገው ከሚያዩ ሰዎች መራቅ ይኖርብናል። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።